ዋው! የዛሬው ልዩ የሆነ የፊት ማስክ ነው ማሳያችሁ። ለብጉር እንዲሁም ለማድያት እንዲሁም ለሽፍታ የተለያየ የፊት ላይ ጠቋራና ጠባሳ ነገር ላለባችሁ ሙልጭ አድርጎ ያወጣላችኋል ወይ ደግሞ ያስወግድላችኋል ማለት ነው። በጣም ነው የምትወዱት። ቫይታሚን ሲ ያለበት ምርጥ በቤታችሁ ሰርታችሁ የምትጠቀሙበት ነው ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ትንሽ ጠፍቻለሁኝ። ሁሌም አብራችሁኝ ስለምትሆኑ ሌሎቻችሁ እጅግ በጣም ነው የማመሰግነው። እንግዲህ ወደ አሰራሩ ስንገባ የሚያስፈልገን ቫይታሚን ሲ ስለሆነ የምንፈልገው ዛሬ ድንችና የብርቱካን ልጣጭ ነው ዛሬ የተጠቀምኩት። ድንችን በምታዩት መልኩ ቆራርጬ የሚበቃኝን ያህል እንግዲህ አንድ አነስ ያለች ድንች የተጠቀምኩት በደንብ አድርጌ አጥቤ ልጬ እሳት ላይ እንደዚህ በውሃ በትንሽዬ ጠጀዋለሁኝ ማለት ነው። እንዲበስል በስል ሲል ውሃውንም እንደዚሁ ጥሬውን መጠቀም ትችላላችሁ። በጣም አሪፍ ነው ለፊታችሁ ሽፍታ፣ እንዲሁም ደግሞ ቫይታሚን ስላለው በነገራችን ላይ ዶክተርም ያዛል ቫይታሚን ሲ። ስለዚህ ቫይታሚን ሲ ገዝታችሁ የምትጠቀሙ ፍሬሹን ግን በዚህ መልኩ መስራት ትችላላችሁ በቀላሉ ቤታችሁ ውስጥ ማለት ነው። በዚህ መልኩ ድንቹን ትንሽ በሰል ካለ በኋላ ደግሞ እንትኑን ጨመርኩትኝ ሎሚውን ልጣጭ የብርቱካኑን ልጣጭ ማለት ነው። የብርቱካን ልጣጭ እንግዲህ ቫይታሚን ሲ አለው። ቫይታሚን ዲ፣ ቫይታሚን ኢ ሁሉ ብዙ ነገር እጅግ በጣም የምትወዱት ምርጥ ማስክ ስለሆነ በነገራችን ላይ በውድ ነው የሚሸጠው። ገበያ ላይ ያወጣችሁ ብትገዙት ውድ ነው የሚሸጠው። ነገር ግን እናንተ በቤታችሁ በዚህ መልኩ ሰርታችሁ መጠቀም ትችላላችሁ። ቀላል ነው። ውሃው በጣም ሳታበዙ መለስተኛ ያለ ውሃ እስከሚንተከተክ ይበስላል። ከዛ በዚህ መልኩ ድንቹንም የብርቱካንም ልጣጭ እንደዚህ ካበሰላችሁ በኋላ እዚህ እንደዚህ መፍጫው ላይ ያደረኩት ከነ ውሃው ውሃ አነስ ያለ ውሃ ነው የተጠቀምኩት። ብስል ብሏል ድንቹ በጣም ረስቼው ነው። ግን ይሄን ያህል ሰዓት ባይቆይም ድንች ያው ብስልስ ብሏል። ግን ቆንጆ ክሬም ነው የሚወጣላችሁ። የእውነት ፊታችሁ ላይ ብታይ ስፖንጅ ነው የሚሆነው ማለት ነው። ከዛ እንደዛ አድርጌ በመፍጫ እፈጨዋለሁኝ ማለት ነው። እንደዚህ ላም እስከሚል ድረስ ወይ ደግሞ በጣም ብስል ካለ ብዙም አይፈጅባችሁ ሰዓት ማለት የብርቱካን ልጣጩም አብሮ ትንሽ በሰል አድርጉት። ከዛ በዚህ መልኩ አበሰልኩትኝ ወይ ደግሞ ደቀቀ ማለት ነው። ፈጭቼው ተመለስኩኝ አጠለዋለሁኝ። ክሬሙ ቆንጆ ፊታችሁ ላይ እንዳይሻከርባችሁ የብርቱካኑ ልጣጭ ማለት ነው። እዚህ ጋር በደንብ አድርጋችሁ ብዙ ነው የሰራሁት። ፍሪጅ አድርጋችሁ መጠቀም ትችላላችሁ። ለአንድ ሳምንት የሚሆን መስራት ትችላላችሁ። መጨረሻ ላይ ደግሞ የምትፈልጉትን አይነት ክሬም ወይ ደግሞ ቅባት መጨመር ትችላላችሁ። አሳያችኋለሁኝ። ከዛም በዚህ ጋር እንደዚህ ጥልል አደረኩትኝ። ስታጠሉት ይሄ ሻካራው ከላይ ያልደቀቀ ወይ ደግሞ ልስልስ ያለ ምርጥ ክሬም ወይ ቅባት የመሰለ እንዲሆንላችሁ ይጠቅማችኋል ማለት ነው። እንደዚህ ቆንጆ ሆነ ክሬም ወጣልኝ መጨረሻ ላይ እዩት እንዴት እንደሚያምር። የእውነት ነው የምነግራችሁ በጣም ነው የምትወዱት። ሁላችሁም ተጠቀሙበት። በነገራችን ላይ ይሄ ነገር ለፀጉርም ይሆናል ብትቀቡት ቆንጆ ነው። ምንም እንትን የለውም፣ አይጎዳም ፀጉርን። ከዛ እዚህ ጋር የተጠቀምኩት ዘይቱን ኦሪጂናሉን ዘይቱን ተጠቀምኩኝ። እንግዲህ ኦሪጅናል አለ አንደኛ እና ሁለተኛ ደረጃ አለው ዘይቱን። በነገራችን ለምግብ የተዘጋጀ አለ እንዲሁ ኦሪጅናል ደግሞ እንደዚህ ጥሬ ነገር ስትበሉ ለሰላጣ የተዘጋጀ ዘይቱን አለ። እሱን ተጠቀሙ ለፊታችሁ ቆንጆ ነው እሱ። ከዛም በኋላ በዚህ መልኩ ወይ ደግሞ እናንተ እንትን ኮኮናት ንጹህን ኮኮናት ካገኛችሁ መጠቀም ትችላላችሁ። ብቻ ለፊታችሁ የሚስማማችሁን ነገር ማንኛውም ነገር ተጠቀሙ። ግን ከዚህ ሁሉ ሽታ ያለው ነገር ከምትጨምሩበት ዘይቱን ብትጨምሩበት ተመራጭ ነው ማለት ነው። ከዛ በዚህ መልኩ እንደዚህ እቃ ውስጥ አደርገዋለሁ። በዚች አይነት እቃ ቆንጆ እቃ ናት። ፍሪጅ ለማስቀመጥ ቆንጆ ናት ማለት ነው። በስመአብ እንዴት ልስልስ ያለ እንደሆነ በቃ ትወዱታላችሁ። የእውነት ነው የምላችሁ። ሰርታችሁ ተጠቀሙበት። ታመሰግኑኛላችሁ መጨረሻ ላይ ይሄንን ተጠቅማችሁ ፊታችሁ በቃ በእሳት የተጎዳ በፀሀይ የተጎዳ ፊትን ቆንጆ ያደርጋል። ሁላችሁም በዚህ መልኩ እንደዛ አድርጌ ክድን አድርጌ ፍሪጅ ይሄንን ለአንድ ሳምንት ማስቀመጥ ትችላላችሁ። መጨረሻ ላይ ግን ስትቀቡ ማር መጨመር ትችላላችሁ። እንዲሁም ደግሞ እንደዚህ ዘይቱን ስለጨመራችሁበት እንዲሁም ምንም ሌላ ነገር ሳትቀቡ ሳትጨምሩበት ቅባት ነገር መጠቀም ትችላላችሁ። እኔ ግን ይሄ ቀሪውን ሳህኑ ላይ ያለውን እንደዚህ ለዛሬ ወይ ደግሞ ለአሁን በዚህ መልኩ ማር ጨመርኩበት ማለት ነው። እናንተ ልክ ለተጠቀሙ ስትል ማር ጨምሩበት ከፈለጋችሁ። ለፊታችሁ የማይስማማችሁ ከሆነ ደግሞ ዝም ብላችሁ እንደዚሁ ክሬሙ ራሱ ዘይት ስላለበት ምንም አይሆንም። በየሶስተኛ ቀኑ ወይ ደግሞ በየእለቱ መጠቀም ትችላላችሁ። እንደ ቆዳችሁ ነው ማለት ነው። ቆዳችሁ በጣም እንዳይሳሳ ማለት ብዙ ፊታችሁ ላይ የተበላሸ ነገር ከሌለባችሁ በ3 ቀን በ4 ቀን 1 ቀን እንደዚህ ተቀቡት። ቶሎ እንዲለቅላችሁ ግን ቶሎ ቶሎ ብትቀቡት
ተመራጭ ነው። ለአንድ ሳምንት ያህል ይቆያል ፍሪጅ ውስጥ ምንም አይሆን። እዩት እንዴት ደስ እንደሚል ማለት ነው። እዩት በቃ ልስልስ ያለ በቃ የህፃን ልጅ ምግብ ነው የሚመስለውና ደስ የሚል ቆንጆ የሆነ ልስልስ ያለ ክሬም ወጣልኝ መጨረሻ ላይ በዚህ መልኩ። እንግዲህ ያው የኔ ግን ካሜራው ብጭ 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 አድርጎታል ማለት ነው። መብራቱን እንትን ብሎ መብራቱ ደግሞ እንግዲህ አንድ ነው መቀነስ አይቻልም። ማለቴ አንድ ነው ፓወሩ መቀነስ አልችልም አንድ ነው ማብሪያ ማጥፊያውና መቀነስ አይቻልም። ስለዚህ እንጂ ፊቴ ቆንጆ አድርጎላችኋል ማለት ነው። በነገራችን ላይ ሁለተኛ ሶስተኛ ቀኔ ነው። እንግዲህ ፊታችሁ ትንሽ ተተጎዳን የተመሆኑን ትንሽ ፊቴ ተጎድቶ ስለነበረ በዚህ መልኩ ቆንጆ እያረኩኝ ፊቴን ለመመለስ እሞክራለሁኝ ማለት ነው። ከዚህ በፊት ተጠቅሜው ትቼው ነበርና ሲጎዳ ፊታችሁ ይሄ ያለሰልስላችኋል እንዲሁም ቆንጆ የሆነ ወዛ ፊት ቫይታሚን ሲ እጥረት አለባችሁ ልጆች አብሶ በዚህ ብትጠቀሙ ጥሩ ነው። እንደኔ ከሆናችሁ እኔ ቫይታሚን እጥረት አለብሽ ብለውኛል። ጀስት ይሄ የመድሃኒት ከምትውጡ ብርቱካን እንዲሁም ምግቡንም ብርቱካን ብትጠቀሙ ደግሞ ተመራጭ ነው ቫይታሚን ሲ ስላለው ማለት ነው። እንደዚህ በደንብ አድርጋችሁ ተቀብታችሁ ለ20 ለ30 ደቂቃ ፊታችሁ ላይ አቆይታችሁ ከዛ በኋላ ሙልጭ አድርጋችሁ በሳሙና ወይ ደግሞ እንዲሁ ለቅለቅ አድርጋችሁ ትጥብ ብላችሁ ማንኛውንም የሚመቻችሁን ቅባት መጠቀም ትችላላችሁ። ሁላችሁም እንደምትጠቀሙበት ተስፋ አደርጋለሁኝ ማለት ነው። ይሄንን ተጠቅሞ ለውጥ የማያይ ማንም ሰው አይኖርም። ፊታችሁ ላይ ምንም አይነት ሌላ ኬሚካል ከምትጠቀሙ ቤታችሁ በዚህ መልኩ መጠቀም ትችላላችሁ። በነገራችን ላይ ድንች ፊትን ያጠራል። እንዲሁም ደግሞ እንዲሁ የጠቆረ ቆዳ ላይ ራሱ ዝም ብላችሁ ስታሹበት ራሱ ድንች ቆንጆ ነው ለማድያት ለሽፍታ እንዲሁም ለብጉር ጠባሳ ያጠፋል። ብርቱካንም እንደዛው ስለዚህ ሁላችሁም ተጠቀሙበት። ያው ሰሞኑን ብዙ ጊዜ ቪዲዮ አልለቀኩም ጠፍቻለሁኝ እመጣለሁኝ ግን አልተመቸኝም ለዛ ነው። እግዚአብሔር ፍቃድ ከሆነ እንግዲህ ከትንሽ ወራት በኋላ ተመልሼ ቆንጆ የሆነ ቪዲዮዎችን እንደምለቅላችሁ ተስፋ አደርጋለሁ። እስከዛው ግን ዝም ብዬ ከምጠፋባችሁ ብዬ ለዛሬው የተጠቀምኩትን በዚህ መልኩ አሳየኋችሁ ማለት ነው። ተወደዳችሁት ደግሞ ሁልጊዜም አብራችሁኝ እንደምትሆኑ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ይሄንን የመሰለ ቆንጆ ፊት ይሆንላችኋል በመጨረሻ ማለት ነው። ትክክለኛ ከለራችሁን ያመጣላችኋል በነገራችን ላይ ቫይታሚን ሲ። ስለዚህ ለሁል ጊዜም ቫይታሚን ሲ እጥረት ላለባችሁ ሁሌም በዚህ መልኩ ቆንጆ አድርጋችሁ ቤታችሁ ሰርታችሁ መጠቀም ትችላላችሁ። ለዛሬው አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ግን ትንሽ እቆይባችኋለሁኝ ሰብስክራይብ ማድረጋችሁንና አብራችሁን ሸር እያደረጋችሁልኝ ቆዩኝ። ግን ቆንጆ ቆንጆ ቪዲዮ እንደማመጣላችሁ ተስፋ አደርጋለሁኝ። መልካም ጊዜ ይሁንላችሁ ለሁላችሁ።